ለስድስተኛና ስምንተኛ ክፍሎች ለሚኒስትሪ እያዘጋጀን ያለነው የቅዳሜ ክላስ ማንዳቶሪ ነው። ይሄም በክፍለ ከተማ ደረጃ የተሰጠ አቅጣጫ ነው። አቴንዳንሱም የሳተርዴ ክላስ ግዴታ መምጣት አለባቸው እያልን ያለነው ተማሪዎችን በጣም ሲሪየስሊ ፎሎ እያደረግን ያለነው አንድም ከክፍለ ከተማ ኤክስፔክቴሽን ስለሆነ ያንን ማሟላት አለብን። ከዛ በተጨማሪ ግን ሞርኒንግ ክላስ ተማሪዎች ከ2 ሰዓት ጀምሮ እስከ 2 ሰዓት ከ40 ድረስ ክፍል ውስጥ ገብተው በየቀኑ የተለያየ ትምህርት ዋና እነዚህ ሪጂናል ኤግዛም የሚፈተኗቸው ትምህርቶች እዛ ላይ ትኩረት እንዲያደርጉ እያደረግን ነው። በዚህ አመት ደግሞ ለስድስተኛ ክፍል አፋን ኦሮሞም ተጨምሯል። አፋን ኦሮሞም የሪጂናል ኤግዛም ተካቷል። እሱንም አፋን ኦሮሞ የሚለው የግዴታ ልጆቹን ማብቃት ስላለብን በቅዳሜ ትምህርትም እንደዚሁ በሞርኒንግ ክላስም እየሰጠን ያለ ነው። ኤኤስፒ ወይም ደግሞ ከ9 ሰዓት በኋላ የሚኖረው ክፍለ ጊዜ የመጀመር ፍላጎት ነበረ። ነገር ግን ከተለያዩ ትምህርት ቤቶች ከነበረ ልምድ አንጻር ልጆቹን ማድከም ቤት ሄደው የቤት ስራ እንዳይሰሩ ቤት ሄደው እንዳያጠኑ የሚያደርግ ስለሆነ እዛ ላይ ብዙም ጫና አልፈጠንም ለሪጂናል ኤግዛም ተፈታኞች። ነገር ግን ዋናው እቅዳችን ቅዳሜ በአግባቡ እንዲፈተኑ እንዲማሩ፣ ሞርኒንግ ክላስ ደግሞ ሲሪየስሊ ፎሎ እያደረግን ሰኞ ብቻ ነው ሞርኒንግ ክላስ የሌለው። ሰኞም ማንዴይ ብሪፊንግ ወይም የእውቀት ሽግግር የሚባል የሰኞ ስብሰባ ስላለ በዛ ምክንያት ሰኞ ክላስ አይሰጥም ለስድስተኛ ለስምንተኛ ምክንያቱም ስብሰባ ላይ ስለሚሆኑ መምህራን። ከዛ ውጪ ግን ማክሰኞ፣ ሮብ፣ ሐሙስና አርብ በየቀኑ ሞርኒንግ ክላስ አለ። ቅዳሜም እንደዚሁ አብረን እንሰጣለን። አፋን ኦሮሞ ለሚቀጥለው አመት ደግሞ ለግሬድ 8 ይቀጥላል። ዘንድሮ ግሬድ 6 ተጀምሯል። ለሚቀጥለው አመት ደግሞ ግሬድ 8 ይቀጥላል። ስለዚህ ልጆቻችን ወይም ተማሪዎቹን አሁን ግሬድ 7 ያሉትንም ለግሬድ 8 እንዲበቁ ከመምህርቷ ጋር ተነጋግረናል። ከዛ ባሻገር ግን እናንተም ተማሪዎች ቅዳሜ በምንም ምክንያት እንዳያረፍዱ ሞርኒንግ ክላሱን እየመጡ ነው። ሌት ሆኖ የሚመጡ ልጆች አሉ። የተቸገርነው እሱ ነው። መምህራኖቹንም ተማሪውንም መረበሽ ነው። ምክንያቱም ተማሪ ገብቶ መማር ማስተማር ከጀመረ በኋላ ተማሪዎች ዘግተው እየገቡ የመማር ማስተማሩን እያደናቀፉ ያሉ። ስለዚህ ስድስተኛና ስምንተኛ ክፍል ወላጆች የሆናችሁ ልጆቹን ቅዳሜ በአግባቡ እንዲመጡ በማድረግ ከማክሰኞ እስከ አርብ ደግሞ ቢያንስ ከ2 ሰዓት በፊት እንዲመጡ በማድረግ እንድትተባበሩን እንጠይቃለን። ሌላው ነገር ከወላጆች ጋር ያለን ኮሚኒኬሽን ነው። ከወላጆች ጋር ያለን ኮሚኒኬሽን በተቻለ መልኩ ከዚህ በፊት ቀድሞ የነበረው የቴሌግራም ቻናሉ ውጤታማ አይደለም። ምክንያቱም በድርጅቱ የተያዘ አልነበረም። ያኔ የነበረው አሰራር ምንድነው? የነበሩት የአስተዳደር ሰራተኞች በራሳቸው ስም የተከፈተ አካውንት ነበረ። እነዛ የአስተዳደር ሰራተኞች ትምህርት ቤቱ እንዳይቀጥሉ ከወሰነ በኋላ ያን አካውንት መጠቀም አልቻልንም። ለዛም ነው ዘንድሮ ከትምህርት ቤቱ ጋር ተነጋግረን በትምህርት ቤቱ በራሱ በትምህርት ቤቱ ስም በተከፈተ የስልክ ቁጥር ቴሌግራም አካውንት ከፍተናል። ስቴፕ አፕ አካዳሚ ነው። ልጆችም ለወላጆችም ኢንፎርሜሽን ልከናል። በተቻለ አቅም ሁላችሁንም አድርገናችኋል። ችግር የሆነው የተወሰኑ ወላጆች የሴቲንግ ላይ ሌላ ሰው አድ እንዳያደርጋችሁ ያደረጋችሁ ትኖራላችሁ። እናንተን ማካተት አልቻልንም። ለእናንተ ሊንክ ነው የላክ ነው። ሊንኩን ከአንዴም 2 ጊዜ ሊንክ ልከናል። ያንን ሊንክ አይተው ጆይን ያደረጉ አሉ። ነገር ግን እስካሁን ደግሞ የቴሌግራም ግሩፕ ላይ ሙሉ በሙሉ ወይም 100% አላችሁበት ለማለት ይከብዳል። 260 አካባቢ 264 65 አካባቢ ነው ያለው። ስለዚህ ያንን ቁጥር ሁላችሁም ጆይን ብታደርጉ የሚመጣው ኢንፎርሜሽን በቀጥታ ማግኘት ትችላላችሁ። ከዛም ባሻገር ከወላጆች ጋር የሚኖረን ኮሚኒኬሽን በየትኛውም ሁኔታ ምንም አይነት ችግር ሲኖር ዳይሬክት ኮል እናደርጋለን። ኮሚኒኬሽን ቡክ ላይ አስፈላጊውን የሆነ ኢንፎርሜሽን እንልካለን። በአካልም ቢሆን መጥታችሁ በመታናገሩን ሰዓት ሬዲ ነን። ስለዚህ ከወላጆች ጋር በተቻለ መልኩ በዚህ አይነት ኮሚኒኬሽን ላይ ለመስራት እንሞክራለን። ከዚህ ውስጥ ዋናው ችግሩ ምንድነው የሆነው? ኮሚኒኬሽን ቡክ ላይ ያለው ነገር ወላጆች በአግባቡ ከአንደኛ እስከ አራተኛ ያለው ደህና ነው። ፐርፌክት ማለት 100% ባይሆንም በጣም በተሻለ መልኩ ደህና ነው። ከአምስተኛ እስከ 8ኛ ያለው ግን ወላጆች እየፈረሙበት አይደለም። የምንልከው ሜሴጅ ለእናንተ ይደርሳችኋል አይደርሳችሁም የሚለውም እርግጠኛ አይደለንም። ስለዚህ ወላጆች ለሁሉም ተማሪዎች ያንን ኮሚኒኬሽን በመፈረም እንድትተባበሩ እንጠይቃለን። አንዳንድ ልጆች እንደውም እኛ ፎሎ እንደምናደርጋቸው እንደምንቆጣቸው እንደምንቀጣቸው ሲያውቁ የእናንተን ፊርማ ፌክ ማድረግ ጀምረዋል። ይሄም ሌላ የስነ ምግባር ጉድለት ስለሆነ እዛ ድረስ እንዳይደርሱ እናንተ በየቀኑ ወይም ጧት ወይም ማታ ሲገቡ ከልጆቹ ኮሚኒኬሽን ላይ ብትፈሩ መረጃውን በቀጥታ ማየት ትችላላችሁ። ሁለተኛም ደግሞ እኛ ከልጆቹ ጋር ወላጅ አላስፈረምክም ብለን ከልጆቹ ጋር ሌላ ጭቅጭቅ ውስጥ ወይም ቅጣት ውስጥ አንገባም ማለት ነው። ምክንያቱም እያንዳንዱ ተማሪ አስፈርመው መምጣት አለበት። ካላስፈረመ ያ ተማሪ ይቀጣል ነው ህጉ። ስለዚህ እንደዛ እንዳይሆን እናንተ በየቀኑ በመፈረም ብትተባበሩን እናሳስባለን።
ሌላው ነገር ምንድነው በትምህርት ቤት ውስጥ ያለው የትምህርት ኢንቫይሮንመንት እንዴት ነው? ዲሲፕሊኑ እንዴት ነው? ያለን የተማሪ ቁጥር ያን ያህል ከእጅ የሚወጣ የዲሲፕሊን ጉዳይ የሚያደርስ አይደለም። ካለን ተማሪ አንጻር በቀላሉ መቆጣጠር የሚያስችል ነው። ነገር ግን ህግ ደግሞ ሊኖር ይችላል፣ ሊኖር ይገባዋል። ያንን ህግ በተሻለ መልኩ እጅግ የከረረ እንዳይሆን የሚያስተምር ተማሪዎቹን ገስጾ ወደ መንገድ የሚመልስ እንጂ ወደ ቅጣት ብቻ እንዳያዘነብል አድርገናል። እነዛን ህግ ለተማሪዎች ሞርኒንግ ላይ፣ ብሬክ ታይም ላይ፣ ላንች ታይም ላይ ሰልፍ ስለሚኖረን በዛ ሰዓት በየቀኑ እያስታወስናቸው ነው ያለነው። ለወላጆቹም በቴሌግራም ላይ ለጥፈንላቸዋል።